አንዳንድ ቀን ከአይምሮ በላይ የሆኑ ተአምራትን እንሰማለን። እመቤታችን በዚህ ዘመን ታደርገው በዚህ በኦሮሚያ ክልል ጉጂ ዞን ላይ ነው። እመቤታችን ቅድስት ድንግል ማርያም በጣም ብዙ ተአምር የምትሰራበት እንኳን ሰው ለጥጆቻቸው ለከብቶቻቸው ስለት የሚሳሉበት ሀገር ነው። የሰማችሁኝ ነው። ቦሬ ማርያም ይባላል። እና እዛ ቦሬ ማርያም እመቤቴ ከብቶቼ እየሞቱብኝ ተቸግሬያለሁና ጥጆቼ እየሞቱ ስለሆነ ጥጃዎቼ ከብቶቼ ከረቡልኝ ለሚቀጥለው ዓመት ቅቤ አጠራቅሜ መጥቼ ቀባሻለሁ ብላ ተሳለች። ማንን እምነታቸው ግን ሌላ ነው። ይገርማቸዋል። በጣም የዋህ ማህበረሰብ ነው። በጣም ደግ ማህበረሰብ ነው። ለድንግል ማርያም እንዲህ ያለቻትና ከብቶቹ መሞት አቆሙ። የሚወለዱት ጥጆች እንደውም መንታ መሆን ጀመረ። ልጅ ያልወለዳችሁ ድንግል ማርያም ወንድና ሴት መንታውን ታስታቅፋችሁ እና እንደዛ እያደረገች ከብቶቿ ሲረቡላት ቅቤውን አጠራቀመችና እያለቀሰች እንዲህ አለች፣ ማርያምን አምጡልኝ። ምን ነው ሲሏት ቅቤ ልቀባት ተስያለሁ፣ አምጡልኝ ልቀባት አለች። የሰማችሁኝ ነው አይደል? በዛን ዕለት ይሄ አይደለም አሁን ልነግራችሁ ያስገረመኝ። ሰውየው በዛሽ ከተማ ላይ እኔ በአገልግሎት ምእመኑን እንደው ስለት አስራት በኩራቱን እየተቀበልኩ እያለ በባዶ እግሩ ቆሟል። የሰማችሁኝ ነው። ከገጠር ነው የመጣው። በአፋን ኦሮሞ ነው የሚያወራው። ስሙ ነጌሳ ይባላል። እንዲህ አለኝ ጠጋ ብሎ። ወንድ ነው መቼም። ወንድ እኮ የሚያለቅሰው በጭንቅ ነው ታውቃላችሁ። ለእንባ እንኳን ቅርብ የሆኑ ሴቶቹ ናቸው። እንባው ክብልል እያለ በአይኖቹ ላይ ዱብ አሉ። ምን ነው አይዞህ ወንድሜ ምን ሆንክ አልኩት። የምወልደው ልጆች ሴቶች ብቻ ናቸው፣ ለቤቱ ወንድ ደግሞ እኔ ብቻ ነኝና ወንድ ልጅ መውለድ ፈለኩኝና ስወልድ ሴት ወልዳለሁ። ሶስተኛውንም ሴት ወለድኩ። በአራተኛው ግን እንዲህ ያለ ሐዋሳ ጥሩ የሆነ የሚተነብይ ነብይ አለ ብለውኝ ወደዛ ሄድኩኝ። ምን ለመውለድ ንገሩኝ እንጂ። አቤት ሴቱንስ የሰጠው በትንቢት ነው። ማን ነው የሰጠው? ንገሩኛ። እንደወደደ ይሰራል እንደፈቀደ ያደርጋል ተብሎ ተጽፏል። ማን እንደወደደ ይሰራል? የሚሰራውን ስራ ደግሞ ከሰዎች አማክሮ አይደለም የሚሰራው እግዚአብሔር። እንደወደደ ምን ይላል? ከዛ በኋላ ሐዋሳ የሚባል ከተማ ያላኩኝ። የሄድኩት ግን ወይፈን ሸጬ ነው አለ። በእግዚአብሔር ፊት ለፊት ሆኜ ነው የምነግራችሁ። ምን ሸጬ አለ? ወይፈን። ከዛ በኋላ ተቀመጥኩኝ። ስሜ ተጠራ። ወንድ ልጅ መውለድ ትፈልጋለህ ሲለኝ ደነገጥኩ፣ አለቀስኩ። አዎ አልኩት። ለእግዚአብሔር ቤት ያስከውን አስራት ስጥ ሲባል ወይፈኑን ብር መሳፈሪያን ብቻ አስቀረጥኩና ሰጠውኝ። እንደውም ልጁ ስም ሁሉ አወጣለት። የምትወልደው ልጅ ስሙ እገሌ ይባላል ብሎ ስም አወጣለት። ደስ ብሎኝ ይሄንን የእግዚአብሔር ተናግሮኛል ብዬ ወደ ቤት የመጣውኝ። ኑሮዬን ቀጠልኩኝ። በአመቱ ሴት ልጅ ወለድኩኝ። ምን ልጅ ወለድኩኝ? እንዲህ ተብሎ ተጽፏል። እግዚአብሔር በሉላችሁ ይዋሽ ዘንድ ሰው አይደለም። ምን ይል ዘንድ ቅዱስ ገብርኤል ወደ ብዙ ሴቶች ሲላክ ወንድ ትወልጃለሽ እያለ ነግሯል። ወንድ ትወልጃለሽ ተብሎ የተነገራቸው ሴት ሆኗል እንዴ? ተናጋሪው ባስ ስለነበረ እግዚአብሔር ያለውን ነገር አያስቀርም። ምን ስላልሆነ ንገሩኝ እንጂ። ዛሬ ተኝቶ ያደረው ሁሉ ባለ ህልም ባለ ራእይ ነው እኮ። ተቸግረናል አይደል? አውቅልሻለሁ የሚለው በዝቷል አይደል? እንደው በአግባቡ ተኝቶ ማያቅሰው ህልም አየሁ ይላል። እና የሚገርመውን ነገር ልንገራችሁ። እግዚአብሔር ሴት ስንተኛ ጊዜ ወለደ ማለት ነው? 4። እንዴት እግዚአብሔር ተናግሮኝ ሴት ትሆናለች ብዬ አበርኳል። አይጥላት ነገር አካሉ ናት። በሌላ ጊዜ ለሰው ሲያማክር እገሌ ጋር ነው የሄድከው እንዴ? እሱ ጋር አልነበረም እኮ እገሌ ይሻላል ብለው ሌላ ቦታ ሪፈር አደረጉት። ወይ ጉድ! የመበለቶችን ቦርሳ የሚያመነምኑ ስንት ብር ነው ካርኒ የቆረጣቸው ነው እዚህ የገባችሁ? የሱባኤ ስንት ብር ተከፈላችሁ? ይመዳኛል። እና የተባለበት ቦታ አሁንም ወይፈን ሸጠና ሄደ። የቤቱ ንብረትና ሀብት ምን እያለ ነው?
የልጆቹ ቁጥር ምን እያሉ ነው? አይ ሰይጣን የሚሰራን ጉድ። ገበሬ ነው ብያቸዋለሁ። ሁለተኛ ከብት አሸጦታል። ሌላኛው ጋር ሄደ። ወንድ ነው የምትፈልገው? አዎ። አሁንም እዛ ቤት ወንድ ትወልዳለህ ተባለ። በአመቱ ሲመጣ ሴት ወለደ። ምን ወለደ? ስንት ሴት? እግዚአብሔር ይመስገን ሴት ወለዳችሁ፣ በረከት ናችሁ። እሺ ወንድም ሆነ ሴትም ተሰጠ፣ የተሰጠህ መቀበል። የሰማችሁኝ አይደል? የሰማችሁኝ እና የመጨረሻ ሲሆንብኝ አለ እምነቱ ሌላ ነው እያቸዋለሁ። ወደ ድንግል ማርያም እያለቀሰ ለብቻው እያወራ እጁን እያወራጨ መጣላት ድንግል ማርያም ጋር መጣሁ አለ። ግቢዋ ጋር ስደርስ ልገባ ፈራሁ አለ። የሰማችሁኝ ነው? እኔ ቆሻሻ ነኝ ማርያም አንቺ ቤት ልግባ ዝም ብዬ እግሬናው ጫማዬን አውልቄ ልግባ ይሆን? እንኳን ጫማዬን አውልቄ ታጥቤም ብገባ አይመጥንም። ቆይ ቆሜ ላውራሽ አልኳትና ቆምኳል። ሕያው አምላክ ምስክሬ ነው። እንዲህ ቃል በቃል ነው ነገረኝ። ቆመ። በር ላይ ነው። በትልቁ የእመቤታችን የድንግል ማርያም ስዕል ከስሩ ሙዳይ ምጽዋት ያለው በባነር የተሰቀለ ስዕል አለ። እንዲህ አልኳት አለ ማርያም አልኳት አለ። እስቲ በሏት ማርኮ ናት አይደል? ማርያም አልኳት አለ። ለራስሽ ወንድ ልጅ አቅፈሽ ለራስሽ ወንድ ልጅ ወልደሽ ለኔ ትከለክኛለሽ አልኳት አለ። እናቴ የማይሰጡኝንም አጓጉኝ እኮ ንብረቴንም እየበዘበዙ ከብቴን እያሸጡኝ፣ አንቺ ግን ምንም እንደማትጠይቅኝ አምናለሁ። ወንድ ልጅ ከሰጠሽኝ ግን የሰጠሽን ልጅ እናቱ ሳይሆን እኔ አቅፌ በጀርባ እግሬን ታጥቤ በግ እየጎተትኩኝ ከልጁ ጋር ከታቦትሽ ጋር ዞራለሁ አላት። የኔ እመቤት ወላዲተ አምላክ አቤት የምትሰራው ስራ! በአመቱ ወንድ ልጅ ሰጠችው። ወንድ ልጅ ለጉባኤ ማዳነቅ አይደለም ነግራችሁ። ትችላለች አንተ እናት፣ ትችላለች አንቺ እናት ድንግል። አችልም ወይ አችልም ወይ? አረ ድንግል ማርያምን ለምናችሁ ያገኛችኋት ብቻ ያገኛችሁ፣ ተማጽናችሁ የተመረላችሁ፣ ለምናችሁ ያላፈራችሁ ብቻ አመስግኗት በዚህ ጉባኤ ውስጥ።